ወደ እናትህ ቤተክርስቲያን ስትመለስ ክርስቶስን አግኝቼዋለሁ ብለህ ታስባለህ? ጌታችን መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር አብ ልጅ የድንግል ማርያም ልጅ ከሶስቱ ቅዱስ አንዱ ቅዱስ የሆነውን እሱን በወንጌሉ ላይ እንደተጻፈው ደግሞ በቅድስት ቤተክርስቲያናችን ጉልህ ሆኖ አግኝቼዋለሁ፣ በልቼዋለሁ፣ ጠጥቼዋለሁ። እድሜ ዘመኔንም እርሱን እያመለኩኝ እርሱ የሰጠኝን ደግሞ ስጦታዎች እናቴን እመቤቴን ቅድስት ድንግል ማርያምን፣ ቅዱሳኑን መላእክቱን፣ ጻድቃኑን ስለሱ ዋጋ የከፈሉትን ሰማዕታቱን በቤተ ክርስቲያን ውስጥ እያከበርኩኝ አሁን ይሄ ሶሎ የሚባል ህይወት ውስጥ ወይም የብቻ ህይወት ውስጥ አይደለሁም ያለሁት። በቃ ወደዛ ወደ ቅዱሳን ህብረት ገብቻለሁ። በጣም ምናፍቀው መዝሙር ደግሞ ነበረ ሰንበት ትምህርት ቤት መጀመሪያ ዓመት ላይ ገና ለመጀመሪያ ጊዜ ወረብ ለመወረብ አጥንቼ ወጣሁት። ወንድሞች እዛ በደንብ በዚህ ረድተውኝ ወጣሁበትና ደምረን ምስለ ኩሎሙ ቅዱሳን የሚል ዝማሬ አለና ስለዚህ የሱ ነገር የሱ በረከት ተካፋይ ሆኛለሁና ስለዚህ ኢየሱስ ክርስቶስን በትክክል በኦርቶዶክሳዊ ተዋሕዶ ቤተክርስቲያን አግኝቼዋለሁ። ክብር ለስሙ ይሁን።